ሌላው በዙሪያዋ እየተደረጉ ያሉት በአመፅ ላይ የተመሰረቱ ጥያቄዎች አድማጭም መልስም የላቸውም። አንመልስም፣ አናደምጥም። አመፅን አንመልስም፣ ምላሽ አንሰጣችሁም። ይህ ማለት እንሰማችኋለን እንቀበላለን ማለት ግን አይደለም። ይሄ መቆም አለበት። ሌላው በአዲስ አበባ ላይ በባለቤትነት ነዋሪዎቿ፣ በተጠቃሚነት መላው አፍሪካ ተጠቃሚ ነው። ልዩ ጥቅም የሚባለው ለአፍሪካውያንም ልዩ ጥቅም ይሰጣል። በኢትዮጵያ ውስጥ ለሀገሬው አዲስ አበባ ላይ ልዩ ጥቅም አለው። ለአማራው አዲስ አበባ ላይ ልዩ ጥቅም አለው። ለኦሮሞው አዲስ አበባ ላይ ልዩ ጥቅም አለው። ለሁሉም የኢትዮጵያ ሕዝቦች ልዩ ጥቅም አለ። ለአንድ ብሔር የሚሰጥ ግን የለም፣ አንቀበልም። ስለዚህ አዲስ አበባ በባለቤትነት ባለቤት አላት፣ ነዋሪዎቿ ናቸው። በተጠቃሚነት ደግሞ መላው የአፍሪካ መላው የኢትዮጵያ ዜጎች ነው። ይሄ ሊሰመርበት ይገባል። ሁለተኛ፣ የአዲስ አበባ ተጠሪነት ለፌዴራል መንግስቱ ነው የሚል